እንደተቃውሞ ታውቃላችሁ? ኦኬ፣ በግልጽ ላድርገው ይሄን ነገር። መሳይ መኮንን አርበኛ በሉኝ ብሏል አሉ። እኔ አርበኛ ትርጉም ስለማቅ በዛ አይነት ስም አልጠራውም። መሳይ መኮንን በቂው ነው። መሳይ መኮንን መለስ ማረን የሚል ጽሁፍ ጽፏል። ኃይለ ማርያም ሆይ ይቅር በለን የሚል ጽሁፍ ጽፏል። እና ማለት አንዳንድ ሰዎች እንደዚህ የሚሉ ሰዎች እንዳሉ አውቃለሁ። በዚህ ልክም ባይሆን የመሳይ ይበዛል፣ ብዙ ነገሩ ይበዛል። የባህሪ ጉዳይ ይመስለኛል፣ አላውቅም። በጣም ጫፍ ነው የሚሄደው። ሲደግፍም ሲቃወምም መጠን ያልፋል፣ ልክ የለውም። አንዳንድ ሰዎች በቀጥታም ባይሆን በተዘዋዋሪ ከዚህ ቀደም የነበረው የኢህአዴግ ስርዓት የተሻለ ነው የሚል እናሱ ቢመጣ ምናምን የሚል አይነት ነገር አለ። የሰውም ልጅ ባህሪም ይመስለኛል ያለፈን ነገር የመውደድ። አንዳንዶቹ በዛን ጊዜ የነበራቸውን ጥቅም እያሰቡ ነው። ብዙ ምክንያት አለው ሰው እንደዛ ለማለት። እኔ የመሳይ የገረመኝና እውነት ዛሬ ላወራበት የፈለኩት ዋነኛው ምክንያት እንዴት መለስ ናፈቀው፣ እንዴት ኃይለ ማርያም ዘመን ናፈቀው፣ እንዴት እነሱን ማሩን አለ የሚለው ሳይሆን ከዚህ ቀደም በዛን ወቅት መሳይ መኮንን ያንን ስርዓት ለማስወገድ የህወሓት የበላይነት ያለበትን ኢህአዴግን ለማስወገድ ከሰይጣንም ጋር ቢሆን እንሰራለን ይል ነበር በዛን ወቅት።